ከመቶ ሺህ ብር በላይ አውጥቼ ይህንን ምስል ኮምፒውተር ለራሴ ለምን እንደገዛሁኝ እንዲሁም ደግሞ እናንተ ኮምፒውተር ከመግዛታችሁ በፊት ማወቅ አለባቸው የሚባሉ ስለ ኮምፒውተር ቤዚክ የሚባሉ እውቀቶች ምንድናቸው የሚባሉ ነገሮችን አጭርና ግልጽ በሆነ መንገድ በዛሬው ቪዲዮአችን የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ከተከታተላችሁኝ ስለ ኮምፒውተር ማወቅ አለባችሁ ከመግዛታችሁ በፊት የሚባሉ የቤዚክ እውቀቶችን የምታገኙ ይሆናል። እንዲሁም ደግሞ የራሴ ኮምፒውተር ከመቶ ሺህ ብር በላይ ሲያወጣ ለምን እንደገዛሁኝ እንዲሁም ከመቶ ሺህ ብር በላይ ሲያወጣ ምን ነገሮችን በውስጡ እንዳካተተ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ለዚህ ቪዲዮ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ቀጥታ ወደ ጉዳያችን እንሄዳለን። ቀደም ሲል በመግቢያዬ ላይ ለመናገር እንደፈለግኩት በዛሬው ቪዲዮአችን እናንተ ኮምፒውተር ከመግዛታችሁ በፊት ማወቅ አለባችሁ የሚባሉ ነገሮች ምንድናቸው፣ እንዲሁም ደግሞ የራሴ ኮምፒውተር ከመቶ ሺህ ብር በላይ ሲወስድ ምን ነገሮችን በውስጡ አካቷል፣ እኔስ ከመቶ ሺህ ብር በላይ ሳወጣ ለምንድን ነው የገዛሁት፣ እንዴት ነው የገዛሁት የሚባሉ ነገሮችን የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከመጀመሪያው ስንነሳ አንድ ሰው ኮምፒውተር ከመግዛቱ በፊት ማወቅ አለበት ብዬ የማስበው ነገር በራሴ ለምን አገልግሎት እንደሚገዛ ኮምፒውተሩን በመጀመሪያ ማወቅ አለበት ማለት ነው። ለምሳሌ ያክል የኔን ብትመለከቱ እኔ ኮምፒውተር የገዛሁበት ምክንያት ከፊልም ሜኪንግ ጋር የተገናኙ ነገሮችን ለምሳሌ ያክል ስለ ቪዲዮ ኤዲቲንግ፣ ስለ 3D አኒሜሽንስ፣ ቪኤፍኤክስ አርቲስት ነገሮችን ለመማርና ለመስራት በጣም ሀይ የሆነ ፐርፎርማንስ ቀልጠፍ ባለ ሁኔታ ማሰራት የሚያስችለኝ ኮምፒውተር መኖር አለብኝ ብዬ ስላሰብኩኝ እንዲሁም መሆን ስላለበትም ገዛሁኝ ማለት ነው። ሁለተኛው ነገር ማወቅ አለበት ብዬ የማስበው ነገር ኮምፒውተር ሲገዛ ከሁለቱ አንዱን መወሰን አለበት በመጀመሪያ ላይ ወደ ገበያ ከመግባቱ በፊት ማለት ነው። ሁለት ነገሮች ምንድናቸው? እዚህ ጋር እንደምትመለከቱት ዴስክቶፕ እና ላፕቶፕ የሚባለው ምጡላ ትንሿ ማለት ነው። ከነሱ አንዱን መወሰን አለበት። ዴስክቶፕ ከላፕቶፕ የትኛው ይሻላል የሚባሉ ነገሮችን ቪዲዮ የሰሩ ብዙ ሰዎች ስላሉ የነሱን ቪዲዮ መመልከት ትችላላችሁ። እና በሶስተኛ ደረጃ ላይ በዋናነት ማወቅ አለበት ብዬ የማስበው ነገር ስለ ኮምፒውተር ቤዚክ የሚባሉ ቤቶች ማለት ነው። እነርሱም ምንድናቸው? ኮምፒውተር ላይ የሚገኙ ዋና የሚባሉ ነገሮች ምንድን ናቸው? ለምሳሌ ያክል ስለ ሲፒዩ፣ ስለ ኮራይ፣ ስለ ራም፣ ስለ ሞኒተር፣ ስለ ስቶሬጅ እና የተለያዩ ነገሮች ከእርሱ ጋር የተገናኙ ነገሮች ምንድን ናቸው የሚባሉት እነርሱ ምንድነው የተሻለው ምንድነው ለእኔ የሚያስፈልገው ምንድነው የሚባሉ ነገሮች ማወቅ አለበት ብዬ አስባለሁ። እና እነርሱ ነገሮች ምንድን ናቸው የሚባሉት ነገሮችን አሁን አጭርና ግልጽ በሆነ መንገድ አብራራላቸዋለሁ። አቴንሽን እዚህ ጋር በጣም ስጡልኝ። ከመጀመሪያው ስንነሳ አንድ ሰው ስለ ኮምፒውተር ማወቅ አለበት ብዬ የማስበው ዋነኛው ነገር ሲፒዩ የሚባለው ነገር ነው። ሲፒዩ ማለት የኮምፒውተር ብሬን ብላችሁ አስቡት። አንድ ሰው ለምሳሌ ያክል እኔ የሆነ ነገር ለመስራት እዚህ ጋር ያሉት ነገሮችን ለእናንተ ለመናገር እጆችን ሳንቀሳቀስ ሁሉንም ነገር የሚያዝልኝ አይምሮዬ ነው። አይምሮዬ ሲያዝዝ ደግሞ የራሳቸው ክፍል የሆነ የአይምሮዬ ክፍል አላቸው። ለምሳሌ ያክል ሰምታችሁ ሊሆን ትችላላችሁ። የብሬን ክፍሎች አሉ። ለምሳሌ ያክል በሶስት በአራት ይካፋፈላል ብሎ ሰዎች ሀሳብ ይሰጣሉ። ነገር ግን በኮምፒውተር ላይ እንደዛ ነው። ሲፒዩ የኮምፒውተር ከሆነ ኮራይ የሚባለው የኮምፒውተሩ ክፍፍሎች ማለት ነው። ክፍፍሎቹ ደግሞ በበዙ ቁጥር የኮምፒውተሩ አቅም እንደዚያው እየበዛ ይሄዳል። እናንተ የምትሰሩት ነገር በሃይ ፐርፎርማንስ እንዲያሰራላችሁ ስትፈልጉ የኮራይ መጠኑ ሲበዛላችሁ ብዙ ነገሮችን እንድትሰሩ ቀላልና አጭር በሆነ መንገድ ቀለል ባለ ሁኔታ በሃይ ፐርፎርማንስ የሚያደርግላችሁ እሱ ነው ማለት ነው። እና ኮራይ የሚባለው ነገር የአይምሮ ክፍሎች ሲሆን እነርሱ ለምሳሌ ያክል እርሱን በእርሱ ቋንቋ ብናገርላችሁ ኮራይ የተለያዩ ኮራይ አይነቶች አሉ። አይነቶች ሳይሆን ደረጃዎች አሉ። ለምሳሌ ያክል የመጀመሪያው ነገር ለምሳሌ ያክል ኮራይ 3 የሚባል አለ። ኮራይ 4 5 6 7 8 9 10 አለ መሰለኝ እስከ 10 እና 9 ድረስ አለ ኮራይ። እርሱ ምንድነው በጣም ኮራዮቹ ሲበዙ የራሱ
ፐርፎርማንስ የሚያደርግለት አቅሙ በጣም ይሄዳል ማለት ነው። ሁለተኛው ነገር ማወቅ ያለበት ብዬ የማስበው ስለ ሞዴሎቹ ማለት ነው። የእኔ ምርት ዴል ሲሆን የዴል ምርቶች የራሳቸው የሆነ ሞዴል አላቸው። ሞዴላቸው በየጊዜያቶቹ አፕግሬድ ቨርዥናቸው ሲጨምር የራሱ የመውሰድ የተለያዩ ነገሮችን ስፔሲፊክ የሆኑ ነገሮችን የመቀበል አቅሙ በጣም እያዳበረ ይሄዳል። ለምሳሌ ያክል የኔን ኮምፒውተር ብትመለከቱ የኔ ዴል ኦፕትሌክስ 760 ነው እና ምንድነው የሚባሉ ነገሮችን የኔን ሳብራራ እነግራችኋለሁ። የሞዴሉን ማወቅ አለባችሁ። ሞዴሉ ማለት ነው የራሱ የሆነ አንድ ለምሳሌ ያክል ስለ ኤችፒ ብትመለከቱ የኤችፒ ደረጃዎች አሉ፣ ሞዴሎች አሉ እና እነኛ ሞዴሎች እናንተ የምትፈልጉት ኮምፒውተር አይነት ነገሮችን ለምሳሌ ስፔሲፊኮች ነገሮችን ቀልጠፍ ባለ ሁኔታ ማሰራት የሚያስችሏችሁ መቀበል የሚችል እና በሃይ በሆነ ፐርፎርማንስ ሊያሰራላችሁ የሚያስችለው ነገር በመጀመሪያ ሞዴሉ ሲበዛ እናንተ የምትጨምሩትን ነገሮችን በቀላሉ ሁኔታ ኮምፒውተሩ እንዲሸከም የሚያስችል አቅም ይሰጠዋል ማለት ነው እና እሱ ከሆነ ቀጣይ ደግሞ ማወቅ አለባችሁ ብዬ የማስበው ስለ ራም ነው። ራም ማለት በአጭሩ ቃል ሲሆን ነገር ግን ሲብራራ በጣም የራሱን ማንነት የሚገልጽ ነው። ራንደም አክሰስ ሚሞሪ በመባል ይታወቃል። ራንደም አክሰስ ሚሞሪ የሚባለው ነገር ምንድነው? በቀላሉ ራንደምሊ ሊንቀሳቀስ የሚችል ስቶሬጅ ማለት ነው። ሚሞሪ አይነት ታይፕ ሆነው ነገር ግን ለምሳሌ ይሄን ቪዲዮ በዩቲዩብ ላይ ስትመለከቱ በራሳችሁ ስልክ ላይ አልጫናችሁም። ነገር ግን በክላውድ ላይ በኢንተርኔት ላይ ስትመለከቱ የራሳችሁ ዲቫይስ እስከ የተወሰነ ሰዓት ድረስ እስከምታዩበት ሰዓት ድረስ በራሱ የሚወስድ ስቶሬጅ አለ። ነገር ግን ሙሉ በሙሉ በስልኩ ላይ አልወሰደም። ነገር ግን ለእናንተ በስክሪናችሁ ላይ ለማሳየት ለተወሰነ ሰዓት የሚያስቀምጥበት ስቶሬጅ ቦታ አለ እና እሱ ነው ራንደም አክሰስ ሚሞሪ በመባል የሚታወቀው። በስልካችሁ ላይ እንደምታውቁት ራም ሲበዛ የስልኩ ያለመጨናነቅ ሁኔታው በጣም እየሰፋ ይሄዳል ማለት ነው። ለምሳሌ ራም 8 የሆኑ እንደነ ስልክ ራም 8 የሆኑ ያላቸው ስልኮች በጣም ብዙ ነገሮችን ሲሰሩ አዛ አይሆኑላችሁ ማለት ነው። ቀልጠፍ ባለ ሁኔታ ማሰራት የሚያስችላችሁ ነገር ሆነ ተደርጎ ስለተሰሩ ነው። እናም ራሙ ሲበዛ እናንተ ብዙ ነገሮች የመስራት አቅማችሁ እየበዛ ይሄዳል። ለምሳሌ ያክል ቪዲዮ ኤዲቲንግ ሲሰሩ የቪዲዮ ኤዲት ስታደርጉ እዛ ላይ ያለው ቪዲዮቹ ክሊፖቹ ተቆራርጠው ያሉት በራሙ ላይ ነው። ለምሳሌ ለጊዜው ሴቭ የሚደረጉት ወደ ፋይሉ ወይም ወደ ስቶሬጁ ቀጥታ አልሄደም። ነገር ግን ሶፍትዌርን ስትጠቀሙ ለራሱ ራንደምሊ የሚያስቀምጥበት ስቶሬጁ ቢሆን ራሙ ነው እና ራሙ ካነሰ አይቀር ብዙ የሆኑ ኤዲቶችን ክሊፖችን ቆራርጣችሁ የብዙ ሰዓቶችን ስትሰሩ በጣም አዛ የሚሆንበት ምክንያት ቢኖር እርሱ ነው ማለት ነው። የሚቆጥብበት የሚያስቀምጥበት ቦታ ስቶሬጅ ስለሌለው ነው እና ያም ሲበዛ ብዙ ሶፍትዌሮች ትላልቅ የሆኑ ሶፍትዌሮችን ጂቢ የሚወስዱ ሶፍትዌሮችን እንድትከፍቱ በጣም የሚያግዘው እሱን ስለሆነ ከትንሹ ወደ ትልቆቹ ለምሳሌ 4 አለ፣ 6 አለ፣ 8 አለ፣ 32 አለ፣ 64 አለ። ከትንሹ ወደ ትላልቆቹ ሲሄድ የማድረግ አቅሙ ፐርፎርማንሱ እየጨመረላችሁ ይሄዳል ማለት ነው እንደ ኮራይ። እናም ደግሞ ሌላኛው ማወቅ አለባችሁ ብዬ የማስበው ስቶሬጅ ነው። ስቶሬጅ የሚባለው ነገር በቀላሉ ሳብራራላችሁ ፋይሎቹ የሚቀመጥበት ቦታ ነው። ስቶር የሚደረግበት የሚከማችበት ቦታ ነው። እናም በኮምፒውተር ላይ ወደ ኮምፒውተር ስትመጡ እንደ ስልኩ አንድ ስቶሬጅ ነው ብሎ ዝም ብሎ ስም አይሰጠውም፣ በሁለት ይካፈላል። እርሱም ኤስኤስዲ እና ኤችዲዲ የሚባሉት ናቸው። በጣም ኤስኤስዲ በጣም አሪፍ እና ቀልጠፍ የሚል የስቶሬጅ አይነት ነው እና ኤችዲዲ እንደ ራሱ አገልግሎት በጣም አዛና ቀስ የሚል ነው። እንዲሁም ደግሞ በፈጣንነቱ ሁኔታ ኤስኤስዲ በገበያ በተፈለገበት
የሰዎች ፍላጎት ብዛት በጣም ውድ ነው። በአሁኑ በገበያው ላይ በጣም ወደ ገበያ ገብታችሁ ኤስኤስዲ ብትጠይቁ ከኤችዲዲ ጋር ብታነጻጽሩ በጣም ሀይ የሆነ የፕራይስ ልዩነት ታገኛላችሁ። እና ኤስኤስዲ የሚጠቅምበት ምክንያት አለው፣ ኤችዲዲ የሚጠቅምበት ሁኔታ አለው ማለት ነው። ለምሳሌ ያክል የኤችዲዲ ብንመለከት ኤችዲዲ በራሱ የሚጠቅምበት ምክንያት ይኖር። ለምሳሌ ያክል የሆኑ ቪዲዮዎችን የተለያዩ ፋይሎችን ሴቭ ለማድረግ ብትፈልጉ እዚያ ላይ ለማከማቸት በጣም አሪፍና ብዙ ስቶሬጅ ስትገዙ በትንሽ ፕራይስ እንዲሁም ደግሞ በጥራት ባለው ሁኔታ ልታስቀምጡ የምትችሉበት ሁኔታ አለ። ነገር ግን ያን ፋይል ልትጠቀሙ ስትሉ እንዲሁም ደግሞ የተለያዩ ሶሻል ሚዲያዎችን ሶፍትዌሮችን ልትከፍቱ ስትሉ ያ ኤችዲ ቀልጠፍ የማለት ሁኔታ በጣም የቀነሰ ይሆናል። ነገር ግን ኤስኤስዲ በተቀራራቢ በጣም ሀይ የሆነ ኳሊቲ ያለው ስቶር ላይ ልታስቀምጡ ስትሉ ልትመለከቱ ስትሉ ያስቀምጣችሁትን በጣም ቀልጠፍ ባለ ሁኔታ የሚያስደርግላችሁ እንዲሁም ደግሞ ሶፍትዌሮችን ስትጠቀሙ ሀይ በሆነ እንቅስቃሴ ነገሮችን እንድታከናውኑ የሚያደርግላችሁ ስቶሬጅ አይነት ነው እና የራሳችሁን ውሳኔ የምትወስኑት ራሳችሁ ናችሁ። ለእናንተ የሚሻለው የትኛው ለምን አገልግሎት ነው የፈለጋችሁት የእናንተ አቅም እስከ ድረስ ሊፈቅድላችሁ ይችላል የሚባሉ ነገሮችን አይታችሁ ገምታችሁት ነው የምትወስዱት እና ይህን ይመስላል። ማወቅ አለባቸው ብዬ የማስባቸው ነገሮች እነኚህ ናቸው እና ቀጥታ ወደ ሌላኛው ነገር ስንተላለፍ የራሴ ኮምፒውተር ይሄ ከነኚህ ነገሮች ምን ነገሮችን አሟልታል የሚባሉ ነገሮች አጭር ባጭሩ አብራራላችኋለሁ። ወደ ኮምፒውተር ገብቼ አብራራላችኋለሁ። ቀጥታ ወደ ኮምፒውተራችን እንሄዳለን። እሺ፣ ቀጥታ ወደ ኮምፒውተራችን ስንመለስ የእኔ ኮምፒውተር ምን ይመስላል የሚባሉት ነገሮችን ለማየት ለመመልከት ቀጥታ ወዴት ነው የምንሄደው? ወደ ሴቲንግ ነው። ወደ ሴቲንግ የምንሄድበት ሁለት አማራጮች አሉ። የመጀመሪያው የዊንዶው አይከኑን እዚህ ጋር እንደምትመለከቱት ወደ ሴቲንግ መሄድ እንችላለን። ሌላኛው ደግሞ እዚህ ጋር የስፒከር አይከኑ አለ። እርሱን ስንጫነው ከታች በኩል ኦል ሴቲንግስ የሚል አለ። ወደ እርሱ ከገባም በኋላ ምንድነው የምናደርገው? ሲስተም በሚለው ውስጥ ነው የራሳችን ኢንፎርሜሽን የኮምፒውተሩ ማግኘት የምንችለው። እናም ደግሞ ወደ ታች ስክሮል እናደርጋለን። አባውት የሚለውን ስንጫነው የኮምፒውተሩን ሙሉ ኢንፎርሜሽን እዚህ ጋር ትመለከታላችሁ ማለት ነው። እናም እያንዳንዱን ነገር አሳያችኋለሁ ማለት ነው። የዲቫይስ ኔሙ እዚህ ጋር እንደምትመለከቱት ዴስክቶፕ የሚለው አለ። ፕሮሴሰር የሚባለው የሲፒዩ ምን አይነት ነው? ፕሮሴሰር ይባላል። ሲፒዩ በሌላ አጠራር ማለት ነው። ፕሮሴሰሩ ሲፒዩ ኢንቴል ዘር ሆኖ ኮራይ 5 ነው። ኮራይ 5 ኮራይ 5 ከሚለው በፊት ያለው የጀኔሬሽኑ ነው የሚያሳየው። 8500 የሚባለው ጀኔሬሽንስ 8 ለማለት ፈልገው ነው። የፕሮሰስ ስፒዱ 3 ጊጋሃርዝ ነው። 3 ጊጋሃርዝ ይሄ በጣም ፈጣን የሆነ ነው። እናም የኢንስታይልድ ራሙ ስንት ነው ካላችሁኝ 8 ጂቢ ራም ነው። 8 ጂቢ ራም ነው። ከዚህም በተሻለ መጨመር ይቻላለሁ። እስከ 32 64 ድረስ መጨመር ይቻላለሁ። እስከ ኮምፒውተር አዚዝ በጣም እስካልተጨናነቀ ድረስ ማለት ነው። ግራፊክስ ካርዱ ደግሞ የኢንቴልን የሚጠቀመው ስንት ነው? እሱም ግራፊክስ ካርዱ 128 ሜጋባይት ነው። ይሄ በጣም ትንሽ የሆነ ግራፊክስ ካርድ ነው። ግራፊክስ ካርድ ማለት የሲፒዩ አይነት ሆኖ የራሱ የተለያዩ ኢሜጆችና ቪዲዮዎችን አኒሜሽኖችን ለመስራት ሬንደር ለማድረግ የምንጠቀምበት የካርድ አይነት ነው ማለት ነው። እናም ያን ነገር ወደፊት ታውቃላችሁ ማለት ነው። ስቶሬጁ ስንት ነው ካላችሁኝ የ477 ጂቢ ነው። 512 ሲጠጋጋ እንደዛ ነው ያሉኝ። እናም 512 ነው እያሉኝ። እናም ኤስኤስዲ ነው። ኤስኤስዲ መሆኑን የምናውቅበት መንገድ የመጀመሪያው መንገድ ኮምፒውተሩን ከፍተን ነው። እሱን ደግሞ እኔ ቀጥታ እያየውኝ ነበር ያስገባሁት። መጥቼም አይቼዋለሁ። ኤስኤስዲ ነው።
ኤስኤስዲቲ በሁለት ይካፈላል። እሱም ጠፍጣፋ የሆነና 4 ሜዝን የሆነ ትንሽ ነገር አለች። የኔው ትንሿ ናት። እሱ በጣም አሪፍ ብሎኝ ነበረ። ጀመናይ ያው 2 አይነት ስያሞች አለውለት ተብለው ነበረ። ከእርሱም የተሻለው እሱ ነው የተባለውን የወሰድኩት። እናም ደግሞ የዲቫይስ አይዲ እዚህ ጋር አለ፣ ፕሮዳክት አይዲ እና እነኚህ የማይጠቅሙ ናቸው እናንተን። ነገር ግን እዚህ ጋር ማወቅ ያለባችሁ ሲስተም ታይፕ የሚባል አለ። የሲስተሙ አይነት የ64 ቢት መሆን አለበት ለማንኛውም ሰው ማለት ነው። ለማንም ሰው 64 ቢት መሆን አለበት። እናንተ አሁን የመጡትን ለመጠቀም ከፈለጋችሁ 64 ካልሆነ በስተቀር መጠቀም አትችሉም። የዊንዶ ኢንፎርሜሽን ብትመለከቱ ኤዲሽን ዊንዶ 11 ፕሮ ነው የነው። ቨርዥኑ ደግሞ 24 ኤች2 ነው። እንደምትመለከቱት ኢንስታይልድ ኦን በቅርብ ጊዜ አፕዴት አድርጌዋለሁ። ይህን ይመስል ነበረ ኮምፒውተር። ቀጥታ ወደ አውትሮ እንሄዳለን። ተመልሰናል ማለት ነው። እንዳያችሁት የራሴ ኮምፒውተር ኮር i5 8 ጀነሬሽንስ ማለት ነው። እናም ራሙ 8 ነው። እንዲሁም ደግሞ ስቶሬጁ 512 ኤስኤስዲ ሲሆን ሞኒተሩ ደግሞ በጣም ሀይ የሆነ ሰፊ የሆነ ነገር ነው እና ይህን ይመስላል ማለት ነው። ኮምፒውተር እስከ 100 ሺህ ብር ድረስ የወሰደበትን ምክንያት ነግሬያችኋለሁ። የዛሬ ቪዲዮችን ይመስላል። በቀጣይ ቪዲዮችን ላይ እንገናኛለን። ለቻናሌ እንዲሁም ደግሞ ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ በሴብ እንድትሆኑ ይጠይቃለሁ። በቀጣይ ቪዲዮችን ላይ እንገናኛለን። እስከዚያው ሰላም ቆዩልኝ። ቻው ቻው።